አለሷ በጣም የሚገርም ስትጠራኝ ማለት ነው። እኔ አሁን በጣም ጌታዬ ነው የምትለኝ ጌታዬ ነው የምትለኝ ስቲል እስካሁን ማለት ነው። ኡራኤልን ነው እሷ ታጣም ቤተሰብ ነው ጌት ነው ብዙ ሁሉ አንድ ስምን ማቅም ማለት ጌታዬ ስትለኝ የት ልጅ ነው ማለት ደስታዬን እነግራለች። ውሸቴን አለ ኡራኤልን አሁን የኋላ ያሉ አባቶች ምን እያሉ ነው የሚጠራሩት ሚሊዮን እንድትነግር እናቴ ጌታዬ ምናምን ይባባሉ ትላልቆቹም የነበሩ በቃ እንደዚህ አሁን በግዋገም ምናምን አሁን የኔ ዳኒ ቤቢ ምናምን እንደዚህ ነገሮች ከካፌ አልፉ ካፌ ተገናኝና ከዛ አንቺም ብሎ ሜሴጅ ይልካል ኔክስት ሶ እንደነ ነገሮች ነውር ናቸው ግን አይሆኑ አይደለም በዚህ ሪስፔክቴሽን እኔ አልገልጽም ነው ያ ሌላው መግለጽ በየኮብለስቶኑም ወደቅ ይችላል እኔ እንደዛ አላረግም ነው ፖይንት ግን ለሷ ያለኝ ክብር ትልቁ ነገር ጸልይላታለሁ የትም ቢሄድ ማለት ነው ጸልይላታለሁ እዚህ ጋር ከደኪነ እንትን ማለሊት ወጣ ጸልያለሁ አሁን አዲሱ ልጅ ገብቷል የሱን ከተጸልያለሁ ቤትም የትርኩ ቦታ ላይ ሌላው ቢቀር ታቦት እንኳን ከወጣ ማረገው ነገር የኛ ባህል እንደውልና ጸልይ እንላለን ታቦት ቆሞ እንደዚህ እኔ ባልሄድ ቤተክርስቲያን ሄዶ እሱ ታቦት ከወጣ እስከ ዳውላ አርጎ ጸልይ ምናምን እንደዚህ እኔ ጸልይላታለሁ እሷ ኖርማሊ ስታገኝ መልካም ነገሮች ቦታ ትላልቅ ቦታዎች ስንሄድ እኔ ያገኘሁት ለፊት ያገኘሁት ጸጋ ላይ አካፍላታለሁ ደግሞ በትክክል ይሆናል ደግሞ ይኸውልህ ስራዋ ላይ እንደዚህ እያለች ነው ሄደችው ማለት ነው ይሄ ነው ስለዚህ በዛ በጸሎት አብረ ለመጽደቅ መሯሯጥ ነው ማሰብ መጨነቅ ነው መራብ መስገድ መጠማት ነው እንጂ የቱርክ ጃኬታው ልክ ተንበረከክ እንትን አልክ ምን አልክ ፍቅርህን መግለጫ አይደለም ዋናኔና እሷ እግዚአብሔር እንድንዋለድ ብቻ አይደለም